ሰላም እንዴት ናችሁ? ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አባል ሁኑ። በዚህ ቪዲዮ የምናየው የአይንን ጤንነት የእይታ ጥራት ለመጠበቅ የሚረዱ 4 ወሳኝ ምግቦችን ይሆናል። እስከመጨረሻው ድረስ አብራችሁን ቆዩ። ዛሬ ወሳኝ የሆነ ቪዲዮ ይዘላችሁ መጥተናል። ከእናንተ የሚጠበቀው ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ማበረታታት ያስፈልጋል። እንዲሁም ይሄን ቪዲዮ እስከመጨረሻው ማየት ያስፈልጋል። ብዙ ምግቦች አሉ ለአይን ጤንነት የሚጠቅሙ፣ ግን በዋናነት 4ቱን ወሳኝ የሆኑትን መርጠን ይዘን መጥተናል። የአይንን ጤንነት እና የእይታ ጥራትን ለመጠበቅ ከሚረዱ 4 ምግቦች ውስጥ በአራተኛ ደረጃ የሚገኘው አረንጓዴ ሻይ ነው። አረንጓዴ ሻይ በርካታ የጤና ጠቀሜታዎች እንዳሉት የሚነገርለት ሲሆን ከነዚህም ውስጥ የሰውነት ክብደት ለመቀነስና የአእምሮን የመስራት አቅም መጨመር ተጠቃሽ ነው። ከዚህ በተጨማሪም ለአይናችን ጤንነት ጠቃሚ መሆኑ ተነግሯል። በአረንጓዴ ሻይ ውስጥ ያሉት እንደ ቫይታሚን ሲ፣ ሉተንና ዣንቲን የተባሉ አንቲኦክሲደንቶች ካንሰርን፣ የልብ ህመምንና የአይንን በሽታ ለመከላከል እንደሚረዱ ጥናቶች አመላክተዋል። በአረንጓዴ ሻይ ውስጥ የሚገኘው ግሉካንችን የተባለ ንጥረ ነገር ለአይን ጤንነት ያለው ጠቀሜታ ከፍተኛ መሆኑን ነው። አረንጓዴ ሻይንን መጠቀም በጣም ወሳኝ ነው። የአይናችን ጥራት ለመጨመር፣ ጤንነቱን ለመጨመር አረንጓዴ ሻይን አዘውትረን ብንጠቀም የአይናችን ጥራትና ጤንነት መጠበቅ ብቻም ሳይሆን ሌላም ተጓዳኝ የምናገኛቸው ጥቅሞች አሉ። የተወሰኑትን ላካፍላችሁ። አረንጓዴ ሻይ ለመድኃኒትነት ለሺህ ዓመታት ሲጠቀሙበት ኖረዋል። አረንጓዴ ሻይ ከፍተኛ የሆነ አንቲኦክሲደንት እና ፖሊፌኖልስ መጠን ያሉት እነዚህ ነገሮች አረንጓዴ ሻይ ብዙ ጥቅሞች እንዲኖሩት ምክንያት ናቸው። እነዚህም ጥቅሞች አረንጓዴ ሻይ ለስኳር በሽታን ለመከላከል፣ የልብ በሽታን ለመከላከል፣ ክብደት ለመቀነስ ይጠቅማል። እንዲሁም አረንጓዴ ሻይ የጉሮሮ ካንሰር ለመከላከል፣ ኮሌስትሮል ለማመጣጠን ይጠቅማል። እንዲሁም የጭንቅላት በሽታዎች እንደ ፓርኪንሰን ዲዚዝ የሚባሉ በሽታዎችን፣ የመርሳት በሽታ ላይክ አልዚመርስ ዲዚዝ የሚባለውን ለመከላከል ይጠቅማል። የጥርስ መበስበስን ይከላከላል። አረንጓዴ ሻይ የደም ግፊትን ለማመጣጠን ይጠቅማል። ድብርት ካለብን ይቀንስልናል። አለዛ ድብርትን ለመከላከል ይጠቅማል። እንዲሁም አረንጓዴ ሻይ ጸረ ባክቴሪያና ጸረ ቫይረስ ባህሪ ያለው ጸረ ማለት አንቲ ነው። አንቲ ባክቴሪያል ኢፌክት ያለው አንቲባዮቲክ ነው፣ መድኃኒት ማለት ነው። ባክቴሪያን ለመግደል ቫይረስን ለመግደል ይጠቅማል። እንደ መድኃኒት ያገለግለናል ማለት ነው። ቆዳችንን የተዋበ እንዲሆን ያደርጋል። ለቆዳ ውበት ይጠቅማል። አረንጓዴ ሻይን መጠቀም ለአይናችን ጤና ወሳኝ እንደመሆኑ መጠን ጎን ለጎን ደግሞ ከቆዳ አንስቶ እንደ መድኃኒትነት እንደ ድብርት፣ አልዚመር የመሳሰሉ ለጥርስ፣ ለደም ግፊት፣ ካንሰር፣ ለኮሌስትሮል፣ ለስኳር፣ ለልብ በሽታ ለመከላከል እንደሚጠቅም ልነግራችሁ እወዳለሁ። 3ኛ ደረጃ የሚገኘው እንቁላል ነው። እንቁላል ለአይን ጤና ለመጠበቅ የአይንን እይታ ጥራት ለመጠበቅ ወሳኝ ምግብ ነው። የአይናችን ጤና በመጠበቅ በኩል ያለው ጠቀሜታም ከፍተኛ መሆኑ ይነገራል። የቫይታሚን ኤ ምንጭ የሆነው እንቁላል ለአይን ጤንነት ጠቃሚ ነው። ልክ እንደ አቮካዶ እንቁላል የእንቁላል አስኳል ወይም ውስጡ ቢጫ ክቧ ዣንቲን የተባለ አንቲኦክሲደንት በውስጡ በመያዙ በብርሃን ጨረር ምክንያት በአይን ላይ የሚከሰትን ጉዳት ለመከላከል ይረዳል። እንቁላልን አዘውትሮ መመገብ የእይታ ጥራት ለመጨመር፣ የአይንን ጤና ለመጠበቅ ይረዳል። እንቁላል ብዙ ንጥረ ነገሮችን ይዟል። በአንደኛው በኩል የአይንን ጥራት ለመጠበቅ ይጠቅማል። ሌላው ግን እንቁላልን ብንመገብ ሊሰጥ የሚችለው ጥቅም በጣም አስፈላጊ ፕሮቲን ይዘት አለው። የልብ ጤናን ለመጠበቅ ይረዳል። እንቁላል ኮሌስትሮል ደረጃን ያሻሽላል ወይም ኤችዲኤል የሚባለው ለመሻል ይጠቅማል። እንቁላል ትልቅ የቫይታሚን ዲ ምንጭ ነው። ቫይታሚን ዲ ታውቁታላችሁ፣ ከፀሐይ ብቻ ነው የሚገኘው። እዚህም እናገኛለን ማለት ነው። ክብደት ለመቀነስ ያግዛል። የአይን ጤንነትን ከመጠበቅ በተጨማሪ እነዚህን ሁሉ ጥቅሞች ይሰጠናል። እንቁላል የአይናችን ጤንነት እንዲሁም የእይታ ጥራት ለመጠበቅ ከሚጠቅሙ ምግቦች ውስጥ በሁለተኛ ደረጃ የምናገኘው አቮካዶ ነው። አቮካዶ እንደምታውቁት በጣም ብዙ ጥቅሞችን አሉት። ከዚህ በፊት ባለ ቪዲዮም ብዙ ነገር አውርተናል። ዲፕ የሆነ ነገር እዛ አላችሁ። ግን አቮካዶ እንደምታዩት ፕሮቲን እናገኛለን፣ ካርቦሃይድሬት፣ ፋት፣ ፋይበር እናገኛለን፣ ቪታሚን ሲ፣ ቪታሚን ኢ፣ ቪታሚን ኬ፣ ቪታሚን ቢ2፣ ቪታሚን ቢ3፣ ቪታሚን ቢ5፣ ቪታሚን ቢ6፣ ፎሌት፣ ማግኒዥየም፣ ፖታሺየም፣ ኮፐር፣ ማግኒዥየም የመሳሰሉ ነገሮችን አቮካዶ እናገኛለን። አቮካዶ ሉተን እና ዣንቲን የተባሉ አንቲኦክሲደንት ንጥረ ነገሮችን በውስጡ የያዘ በመሆኑ በብርሃን ምክንያት በአይናችን ላይ የሚደርሰውን ጉዳት የመከላከል አቅሙ ከፍ ያለ ነው። በፈረንሳይ ሀገር የተሰራ ጥናት እንደሚያመላክተው ከሆነ ዣንቲን የተባለው አንቲኦክሲደንት በእድሜ ምክንያት የሚከሰት የእይታ ችግርን፣ በደም ግፊት፣ ለከፍተኛ የብርሃን ጨረር በመጋለጥና በአመጋገብ ችግር በአይናችን ላይ የሚከሰተውን የጤና ችግር ይከላከላል። በተጨማሪም አቮካዶ ቪታሚን ሲ በውስጡ በመያዙ አይናችን ጤነኛ ሆኖ እንዲቆይ እንደሚረዳም ነው ጥናቱ የሚያመላክተው። አቮካዶን መመገብ ቅድም እንዳልነው በጣም ብዙ ንጥረ ነገሮችን ይዟል እንደ ቪታሚን ሲ አይነት። በእነዛ ምክንያቶች አይናችን ጤነኛማ እንዲሆንና ጥራቱ የተጠበቀ እንዲሆን ያገለግላል። ግን አቮካዶን አዘውትረን ብንመገብ ለአይን ብቻ ሳይሆን ሌሎች ጥቅሞችንም እናገኛለን። ለምሳሌ አንድ ለአረገዘች ሴት ጤንነት ይጠቅማል። ለልጁ ለጽንሱ ሁለንተናዊ ጤንነት በጣም ጠቃሚ ነው። ምክንያቱም አቮካዶ
ቪታሚን ኤ ይዟል፣ ቪታሚን ቢ ኮምፕሌክስ፣ ቪታሚን ሲ፣ ቪታሚን ኢ፣ ቪታሚን ኤች፣ ቪታሚን ኬ እና ፎሊክ አሲድ መገኛ በመሆኑ ለጽንሱና ለእናቲቱ በጣም ወሳኝ ነው። ሌላው ለስኳር ህመምተኞች ተመራጭ ነው። ሌላው ክብደትን ለመቀነስ ፍቱን ነው። አቮካዶ እርጅናን ለመከላከልና የቆዳ ውበትም ተጠብቆ እንዲቆይ ይረዳል። አቮካዶ በውስጡ ያዘለው ቪታሚን ኢ ለልብ ህመምና ለስትሮክ መጋለጥ እድላችንን በእጅጉ ይቀንሳል። ሌላው አቮካዶ በሰውነታችን የሚገኝን ኮሌስትሮል መጠን ዝቅ በማድረግ አቻ የለውም። እነዚህ ሁሉ ጥቅሞች አቮካዶን ተመራጭ ያደርጉታል ማለት ነው። በዋናነት ደግሞ አይናችሁን የእይታ ጥራት ጤንነት እንዲጠበቅ ከፈለጋችሁ አቮካዶን ተቀዳሚ ማድረግ ያስፈልጋል። ሌላው የአይንን ጤንነት እና የእይታ ጥራት መጠበቅ ከሚረዱት የመጨረሻው ወይም አንደኛው ካሮት ነው። ያው ካሮት እንደምታውቁት ለአይን ጥራት ከፍተኛ ጥቅም አለው በሚል ለምግብነት ከሚውሉት ውስጥ ካሮት ቀዳሚውን ስፍራ እንደሚይዝ ብዙዎቻችን እናውቃለን። ስለዚህ ካሮት የአይናችንን እይታ ጥራት እንደሚጨምር ከዚህ በፊት ሲነገር የነበረ ሲሆን በዚህኛው ጥናትም ማረጋገጫ ማግኘቱን ተነግሯል። በቫይታሚን ኤ የበለጸገው ካሮት ቤታ ካሮቲን የተባለ ንጥረ ነገር በውስጡ በመያዙ የአይናችንን የእይታ ጥራት ከፍ ያለ እንዲሆን እንደሚያደርግ ተገልጿል። በጥናቱ ላይ እንደተመለከተው ከሆነ ቫይታሚን ኤ፣ ቤታ ካሮቲን፣ ቫይታሚን ሲ፣ ቫይታሚን ኤ፣ ዚንክ እና ኮፐር ንጥረ ነገሮችን የሚወስዱ ሰዎች ከእድሜ ጋር ተያይዞ ለሚከሰት የአይን ችግር የመጋለጥ እድላቸው 25% የቀነሰ መሆኑ ተረጋግጧል። ስለዚህ አሁን ያልናቸውን ቤታ ካሮቲን፣ ቪታሚን ኤ፣ ቪታሚን ሲ እና ዚንክ በመያዙ በጣም ተመራጭ ነው ካሮት። እንዲሁም ከእድሜ ጋር ተያይዞ ለሚኖር የአይን ችግር ለመቀነስ ያ ማለት አንድ ሰው እድሜው እየገፋ ሲሄድ አይኑ የማየት ሁኔታው እየቀነሰ ይመጣል። ሌሎቹ ለተለያየ የአይን በሽታ ይጋለጣል። እነዛን በ25% የመቀነስ እድል አለው። ስለዚህ ካሮትን አዘውትሮ መመገብ የአይንን ጥራት ጤንነት ለመጠበቅ ይጠቅማል። ግን አሁንም ካሮትን ስንመገብ አይናችን ጥራቱና ጤንነቱ እንደተጠበቀ ይሆንና ሌላው ደግሞ ካሮት ውስጥ ያለው ሉቲንና ላይኮፒን የተባሉ ንጥረ ነገሮች እይታ ከመጠበቅ ባሻገር በምሽት ጊዜ ለማየት ይጠቅማል። እይታን እንዳለ ሆኖ ተጨማሪ ደግሞ ካሮት አጠቃላይ በሽታ የመከላከል አቅማችን ይጨምራል። ቦዲ ዲፌንሳችን እንዲሁም ኢሚዩኒቲ የሚባለው ነገር ለመጨመር ይጠቅማል። በውስጡ ቪታሚን ሲ እና ሌሎች ንጥረ ነገሮችን በመያዙ ካሮት የምግብ መፈጨት የምግብ እንሽርሽሪት ለማስተካከል ይጠቅማል። ክብደትን ለመቀነስ ይጠቅማል። ኮሌስትሮል ለመከላከልና የልብ ጤንነትን ለመጠበቅ ይጠቅማል። ካሮት እንዲሁም የደም ግፊትን ለመቀነስ ይጠቅማል። ለጤናማ ጸጉራችን ጤናማ እንዲሆን ይጠቅማል። ሌላው ለቆዳ በጣም ወሳኝ ነው። ቆዳችን እንዲያበራ ይጠቅማል። ቆዳችን እንዳይጨማደድ ያደርጋል። በእርጅና ጋር ተያይዞ የሚመጣውን የቆዳ መጨማደድ መኮማተር ነገሮችን ለማስቀረት ይጠቅማል። ለጤናማ ጥርስ ይጠቅማል። ጥርሳችን ጤናማ እንዲሆን ቆዳችን ልስላሴ እንዲጠብቅ የማድረግ ጥቅም አለው። የቆዳ ጠባሳን ለመቀነስ ይጠቅማል። ቆዳን ከፀሐይ ለመከላከል ይጠቅማል። እንግዲህ ካሮት እንዳልኳችሁ አይንን በዋናነት በተጨማሪ አሁን ያልናቸውን ጥቅም አለው። ግን ከአይን በተጨማሪ ለቆዳ በጣም ወሳኝ ነው። ቆዳ ላይ እንደምታዩት ቆዳን ከፀሐይ ለመከላከል፣ የቆዳን ጠባሳ ለመቀነስ፣ ልስላሴ እንዲኖረው ለማድረግ ቆዳን እንዲሁም የሚያበራ ቆዳ እንዲኖረን ከማድረግ አንጻር ከዛም በተጨማሪ ከእርጅና ጋር ተያይዞ የመጣው መጨማደድ መኮማተር መቀነስ ይጠቅማል። አሁን ያየናቸው ጥቅሞች ፕላስ ቆዳ ፕላስ የአይን ጤና መጠበቅ አንጻር ካሮትን ተመራጭ እንድታደርጉ ይፈልጋል። በዋናነት አዘውትረን መጠቀም ያለብን ለአይናችን ጤና አረንጓዴ ሻይ፣ እንቁላል፣ አቮካዶ እና ካሮት ይሆናል። ግን እነዚህ መመገብ በጣም ወሳኝነት ቢኖራቸውም ሌሎችም በተወሰነ ደረጃ የአይንን ጤንነት እና ጥራት ለመጠበቅ የሚረዱ አሉ። ለምሳሌ አንዱ ጎመን ነው። ጎመን ብዙ ጥቅሞች አሉት። ጎመን ፎሌት አለው፣ ፋይበር፣ ቫይታሚን ቢ6፣ ቫይታሚን ኬ፣ ቫይታሚን ሲ የበለጸገ ነው። ጸረ ብግነት ባህሪ ያለው እንዲሁም አንቲኦክሲደንቶችን ይዟል፣ ቪታሚን ኬን ይዟል። ጎመን ብዙ ጥቅሞችን ይዟል። እሱንም ብትመገቡ ላይንም ለተለያየም ጠቃሜታ አለው። ሌላው በርበሬ ነው። በርበሬ ብዙ ጥቅሞች አሉት። ፋይበርን ይዟል፣ ፖታሺየምን ይዟል፣ ቪታሚን ቢ6 እና ሌሎች ጥቅሞችን አንቲኦክሲደንትነት ባህሪ ያለው። ስለዚህ በርበሬን መመገብ ወሳኝ ነው። ሱፍ አለ፣ አሳ፣ ስኳር ድንች፣ ሙግ የመሳሰሉ ጥቅሞች አሉት። ስለዚህ አጠቃላይ አይናችሁ ጤናማ እንዲሆን ጥራቱ እንዲጨምር እዚህም በተጨማሪ ለሌሎች ጥቅም እንደሚውሉ አይተናል። በዋናነት ግን አይናችሁ ካሮት፣ አቮካዶ፣ እንቁላል፣ አረንጓዴ ሻይ፣ ጎመን፣ በርበሬ፣ ኑግ፣ ስኳር ድንች፣ አሳ እና ሱፍ የመሳሰሉ ነገሮችን ብትመገቡ አይናችሁ ጤናማ እንዲሆንና ረጅም ዓመት
በጤናማ ሁኔታ እንዲያገለግላችሁ ያስችላል። ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልን እንመልስላችኋለን። አዲስ ከሆናችሁ ሰብስክራይብ በማድረግ አባል ሁኑ። መረጃ ቶሎ እንዲደርሳችሁ ወይም ቅድሚያ ወደ እናንተ እንዲመጣ እንዲያሳውቃችሁ የኖቲፊኬሽን ደወል መጫን ያስፈልጋል። ሌሎች መሰል ቪዲዮዎች ካስፈልጓችሁ ከስር ሊንኩን አስቀምጠላችኋል ዲስክሪፕሽን ሴክሽን ላይ እዛ መመልከት ትችላላችሁ። ወይም ሁሉንም ማግኘት ከፈለጋችሁ ቻናላችን ጋር ገብታችሁ ቪዲዮስ ፕሌሊስት ሚሉት ጋር ማየትም ሸር ማድረግም ትችላላችሁ። ክቡራን አድማጮቻችን ለቀጣይ ስራ እንድንበረታታ ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ ያስፈልጋል። ስላዳመጣችሁን ከልብ እያመሰገንን የጤና መረጃ እስክንገናኝ ሰላማችሁ ይብዛ።